አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ድፋጥም ሰው ሰላም ናችሁ? አልሐምዱሊላህ ደህና ነኝ። እንዴት ሰነበታችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። በመጀመሪያ እንኳን ለ1446ኛው ኢድ አልፍጥር አደረሳችሁ እያልኩኝ ብቅ ብያለሁ ማለት ነው። እንኳን አብሮ አደረሰን ሚነል አይዲን ብያለሁኝ። እና ያው ዛሬ ፊቴ ሁላ አብጧል። ተንቅልፌ ተንስቼ ነው ቪዲዮ እየሰራ ያለሁት እና አልተመቸኝም ነበረ። የኢድለታ እንግዳም ስለበዛብኝ ቪዲዮ ለመስራት እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ለቤቴ አዲስ የሆናችሁ ቤቴን ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ እያልኩኝ ቤተሰብ የሚሆናችሁ አህለን ወሰህለን ፊኩም እና አላህ የከርሞ ሰው ይበለን፣ አመት አመቱ ይበለን ከቤተሰቦቻችን ጋር። ያው በስደት ላይ ያለን ሰዎች ደስ አይልም። ኢድ በስደት ላይ ሆኑ። እንዴት አሳልፋችሁት ኢድን? ምን ይመስል ነበረ ከእናንተ ዘንድ? ከኔ ጋር ምንም አይል አልሐምዱሊላህ። ያው ያሉበት ማመስገን ነው። ያውን ማን ቤተሰብ ጋር ሆኖ እንደሚያሳልፉትና አልሐምዱሊላህ ደህና ነው። እና ከእናንተስ ጋር እንዴት ነበረ? ኢድን እንዴት አሳልፋችሁት? በምን መልኩ እላችኋለሁኝ። ኢንሻአላህ ያው ከስንት አንድ ብትሆኑ እንጂ ደስ ብሏችሁ እንደምታሳልፉት ተስፋ አለኝ። በመቀጠልም ዛሬ እየላችሁ የመጣሁት የሆነ ከተሙ ላይ የጠለብኩት እንትን ነበረ እቃ ማለት ነው። እና እሱም በተለይ እንትን ለምትጠቀሙ ዩቲዩብ ለምትጠቀሙ ቲክቶክ ላይቭ ለምትጠቀሙ በተለይ ሚዲያ በቃ ሶሻል ሚዲያ ለምትጠቀሙ ልጆች በጣም ይጠቅማችኋል ብዬ ስላሰብኩኝ ነው ይዤላችሁ የመጣሁት። እናንተም ተጠቀሙት። በነገራችን ላይ አልፈታሁትም፣ ገና ልፈታው ነው። አብረን እንፍታው። አሀታ አረካከቡን እንዴት እንደሚረከብም አላቅም። አብረን የምናየው ይሆናል ማለት ነው። እሱ ምን መሰላችሁ? ይሄ ነው የካሜራ እንትን ነው። እስኪ አብረን ፈተን እንቅጠመው። በጣም እኔ ለራሴ ገና አዲስ ነው የገዛሁት እና ሰው ላይ ሳየው በጣም አሪፍ ነው። እስኪ እኔ ደግሞ ዛሬ ላሳያችሁ። ኖርማል ማለት ነው። አብረን እንትን ብለን እንቅጠመው ማለት ነው። እንደዚህ ሳየው በጣም ደስ አለኝ። ያኔ ለራሱ ይዞራል ማለት ነው። ስራ በተለይ ምግብ ስራ ሰርታችሁ ምግብ እየሰራችሁ ቪዲዮ የምቀርጹ ልጆች በጣም ይመቻል። እንደዚህም ስትዞሩ ወደዛ ይዞራል፣ ወደዚህም ስትዞሩ እሱ ለራሱ ይዞራል ማለት ነው። እስኪ እንየው እንደ ማንኛውም ፈተን ማለት ነው። እነዚህ ምን እንደሆነ አላውቅም። እንግዲህ እኔም አዲስ ሞክሬው ሰላም ማለት ይሄ ነው ውስጡ ያለው ነገር። እንግዲህ ምን እንደሆነ አላውቅም። አላውላ እሺ፣ ይሄም እንትኑ ይመስለኛል ካርዱ እዚህም አለ እንዴት እንደሚረከብ ምናምን ነገር የሚያሳይ ይመስለኛል። ይሄ ደግሞ ወረቀቱ፣ ይሄ ደግሞ ፊሹ ነው። ግዴታ ደግሞ ፊሽ ከሌለው አይሰራም ይመስለኛል። ይሄ ደግሞ እንዴት እንደምንረከብ አላውቅም። በነገራችን ላይ አብረን እንረከበውና እንየው። ይሄንን ይመስላል። እሱ እንደዚህ ይመስለኛል የሚቀመጥ። ከዛ ደግሞ ይሄ የሚረከበው ይሄ መቀመጫው ይመስለኛል። እንደዚህ ታያችኋል። እስኪ ብሎን አለው እንዴ እንደምታዩት እዚህ እነዚህ አሉ። ይሄ
ይሄና ይሄ መብራት ነው መሰለኝ ሳስበው፣ የት እንደሚቀመጥ ግን አላውቅም። እንግዲህ ገና ለሞክረው ነው። እኔም ምንም አልገባኝም። ያው አብረን እንየው። ይሄ ይመስለኛል እዚህ ላይ ነው የሚረከበው ብዬ ነው የማስበው። ያው እንግዲህ እንዴት እንደሆነ ባላውቅም እስኪ ዝም ብዬ ልሞክረው። ልፈላሰምበት። ያ ገባ። እንደዚህ ነው። ሽፍቱ ኬፍ ይኸው። ከዛም እንዴት እንደሚሆን እንደዚህ ይሆን ይመስለኛል። ይሄ ፊሽ ነው ታያችኋል። ይሄ ፊሽ ነው። በጣም አጭር ናት ግን ላዚም ጦክሲላ ነገር ያስፈልጋል። እስኪ ፈልጌ ላምጣ። ከዛም እነዚህ የት እንደሚረከቡ አላውቅም። ይህ ላይ ነው እነዚህ የሚረከቡት። እዚህ ላይ እንዳትስቁ፣ ከምር እንዳትስቁብኝ። እዚህ ላይ ነው የሚረከቡት። ያው እንግዲህ ያልተማርነውን ነገር መማር ነው። ምን ይደረጋል? ያ አያችሁ እንደዚህ እዚህ ላይም ይቺ ተረከባለ ይመስለኛል። እንደዚህ ማብራት ናቸው ግን ሻህን ያስፈልጋቸዋል ሁለታቸው። ወይ እናቴ ብስሚላህ። ያው እንግዲህ እየለመርኩኝ እኔ ለራሴ እየለመርኩ እናንተን ደግሞ ላስተምር ማለት ነው። ምክንያቱም እኔም ለራሴ የመጀመሪያ ጊዜ ነው የገዛሁት። ሞክሬው አላውቅም። ግን እንደዚህ ምግብ እየሰራችሁ እንትን ለምትሉ ልጆች በጣም አሪፍ ነው። እስኪ ጦክሲላ ላምጣና እንዴት እንደሚዞር እንየው ማለት ነው። እስከዛ ጠብቁኝ እሺ። ጦክሲላ ይዤ መጣሁኝ። እቺ ሻህን እዚህ ላይ ነው መሰለኝ የምትረከበው። ይታያችኋል ብዬ ተስፋ አለኝ። እንደዚህ ከረከባችሁት በኋላ ወላሂ እኔ ራሱ አላውቅም የት እንደሚሻሃን። እዚህ ላይ ካረጋችሁት የማብራቱ ይመስለኛል። እዚህ ላይ መጀመሪያው ላይ ካረጋችሁት እንደዚህ የማብራቱን ነው የሚያበራው። እታች ስታረጉት ደግሞ የካሜራውን ያበራል ማለት ነው። ታያችኋል። ይሄ እንደዚህ ያበራል ማለት ነው። ይሄኛውን በዚህ ያለው ሌላ ሻህን ያስፈልገዋል። እንደዛው ያበራል ይሄ ማለት ነው። እናንተ ግዴታ ሻህን ያስፈልጋቸዋል ማለት እንደዚህ ያለ ሻህን ሌላ ያስፈልጋቸዋል። እና ማብራቱን ታልፈለጋችሁት እንደዚህ መቀነሻ መጨመሪያም አለው በአይነት አለው ማለት ነው። ሎን ነጭ፣ ቀይ ያኔ እናንተ በፈለጋችሁት አይነት። ከዛም እኔ የምፈልገው አሁን እንትኑ እንዲዞርልኝ ነው ማለት ነው። ካሜራ ስቀርጽ እንዲዞርልኝ ነው የምፈልገው። አሁን ይሄ እየሰራ ነው ማለት ነው። እኔ የሆነ የምፈልገውን ነገር ለምሳሌ ምግብ ስትሰሩ መጥበቅ ላይ ይሄ ስልኬ አለ። ይሄንን ስልኬን ኖርማል እንደዚህም ከፈለጋችሁ እናንተ በፈለጋችሁት አይነት አረጋችሁ ይሄ እንደዚህ ለራሱ እንትን ይላል ማለት ነው። ይታያችኋል። ከዛም በኋላ እዚህ ላይ እንትን አለው አዝራር ማለት ነው። ይሄን አዝራሩን ስትጫኑት ራሱ የመሰወር ባህሪ አለው፣ ይሰውራል ማለት ነው ለራሱ። ቪዲዮም ከፈለጋችሁ በቪዲዮ ፎቶም ከፈለጋችሁ በፎቶ ለራሱ 300 ዲግሪ እንትን መንዞር ይችላል ማለት ነው። እንደዚህ ራሱ በራሱ ከዚህ ይሽከረከራል እንደ እንትን። ቆይ እስኪ ላሳያችሁ እንዴት እንደሆነ ደግሞ። እሺ አሁን እኔ ለምሳሌ ቪዲዮ ለመቀረጽ ብፈልግ ይሄ ይታያችኋል።
ይሄ ይታያችኋል። አሁን እዚህ ራሱ አለ እታች ላይ ይሄ ማለት ነው። ከዛ የሆነ ነገር አሁን እኔ ካሜራውን አዙሬዋለሁ ወደ እንትኑ ማለት ነው፣ ወደዛ ፊት ለፊት የታያችሁ ከሆነ እዚህ ላይ ይሄን ጫነዋለሁኝ። ሹጌ ይሄው እንዴት እንደሚሰውር አሳያችሁ። እየሰወረ ነው አሁን ማለት ነው። እንደዚህ ነው የሚሰውረው እንትን እሺ እንደዚህ ካረግነው ይሄ ደግሞ እንደዚህ አልነበረም እንትን የሚለው ወደ ያለው ገንፋ ላይ ይሄ ወደ ላይ እንትኑ እቺ ይሄ ከስተጀርባ እንደዚህ ይሄ ካሜራ አንደኛው ወደፊት አንደኛው ወደ ኋላ ነው ማለት ነው። እንደዚህ የሚገባው አንደኛው ወደፊት አንደኛው ወደ ኋላ። ይሄ ወደፊት ሽኩ ይሄ ወደፊት ይሄ ወደ ኋላ ነው የሚገባው። ሽኩ ይሄ አሁን አረንጓዴ ነው፣ ይሄ ደግሞ ነጭ ነው። ያኔ እናንተ በፈለጋችሁት እንትን ማድረግ ትችላላችሁ፣ በአረንጓዴም በነጩም እናንተ በፈለጋችሁት። ይሄን እኔ የምፈልገው ቪዲዮ ስቀርጽ ለራሱ እኔ ስሄድ እንዲዞርልኝ ነው። ምሳሌ ምግብ ስሰራ እኔ ሂጄ የሆነ ነገር ለማምጣት ስፈልግ እሱ ይዞራል። እንደዚህ እንዴት አድርጌ ላሳያችሁ? ቆይ እስኪ እሺ እኔ ያልተማርኩትን እዚህ ላይ ያለ ወረቀቱ እንዴት መረከብ እንዳለባችሁ ሁሉን ነገር የሚያሳይ ማለት ነው። ያኔ ያልገባችሁን ነገር ይሄንን ገልጻችሁ እንግሊዘኛ ማንበብ የምትችሉ ማንበብ ትችላላችሁ። ሪሞት አለው ግን እዚህ ሪሞቱን አላገኘሁትም እኔ ይላል ያኔ ሪሞት አለው። ሪሞቱ ወይት ነው ታዲያ? እስኪ እቃራው እቃ ውስጥ ላየው እንጂ ሪሞቱን አላገኘሁትም እኔ። እስኪ ቆይ ፈልጌ ልምጣ ደግሞ ሪሞቱን። እሺ ጋይስ ተመልሼ መጥቻለሁኝ። ሪሞቱን አላገኘሁትም ለጊዜው። በሌላን ጊዜ ቪዲዮ ስሰራ አሳያችኋለሁ ማለት ነው። ፈልጌ እቃ ውስጥ እና ይታያችኋል። ሪሞት አለው። እኔ የጠላኩት እቃ ብዙ ስለነበረ እዛ ውስጥ አየዋለሁኝ። ለጊዜው አሁን ለማሳየት አልተመቸኝም እና በሪሞቱ ነው የሚዞረው ማለት ነው። ይሄ ለራሱ በሪሞቱ ይዞራል። በፈለጋችሁት ሳይም ወደዛ ስትዞሩ አብሯችሁ ወደ ስትመለሱ እንደዚህ ለራሱ ይዞራል ማለት ነው። እና ደግሞ በቁመትም ከፈለጋችሁ እንጨቱን ገዝታችሁ በቁመትም መጠቀም ትችላላችሁ። አኒ ይታያችኋል። ይሄ ረጅሙን እንጨት ገዝታችሁ
በዚህ መጠቀም ትችላላችሁ በቁመቱ ልላችሁ ፈልጋለሁኝ። እና የዛሬው ቪዲዮ ይህንን ይመስል ነበረ። ለቤት አዲስ የሆናችሁ ደግሞ ያው ሰብስክራይብ በማድረግ አጠነካክሩኝ። ሰላም ሁኑልኝ። መልካም ውሎ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ባይ